ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በእያላችሁበት ሰላምታችን ይድረሳችሁ። የዕለቱን መረጃዎች ወደ እናንተ ክቡራን ተመልካቾቻችን እናደርሳለን። አብራችሁን ቆዩ። እነዚህ ጦርነት ናፋቂዎች የእኛን ዕጣ ፋንታ እንዲወስኑ ከፈቀድላቸው ድረስ ሰላም አይኖርንም ሲሉ ፕሮፌሰር ክንድያ ገብረሕይወት ገለጹ። አሜሪካ የኢራንን መርከብ በቁጥጥር ስር መዋሏን ፕሬዚዳንት ትራምፕ አስታወቁም። ኢራን ዓለማይቷቸው የማያውቁ አዳዲስ የጅምላ ጨራሽ መሳሪያዎችን ልታሰማራ እንደምትችል አስጠነቀቀች። የእስራኤል ጦር በሊባኖስ የኢየሱስ ክርስቶስን ሐውልት የሰበረውን ወታደር ድርጊት አረጋገጠች። ተመልካቾቻችን አሁን መረጃውን በዝርዝር እናደርሳችኋለን። የህወሓት ማዕከላዊ ኮሚቴ ያስተላለፈውን ውሳኔ ተከትሎ የስምረት ፓርቲ አመራር የሆኑት ፕሮፌሰር ክንድያ ገብረሕይወት ጠንካራ ተቃውሞ ሰነዘሩ። ወንጀለኛ ሲሉ የጠሩት ቡድን እስካለ ሰላም እንደማይኖር ገልጸዋል። ፕሮፌሰር ክንድያ በትግራይ የሚገኘው ወንጀለኛ ቡድን ከጦርነቱ በፊት የነበረውን የ2020 ወይም የ2012 ዓ.ም የክልል ምክር ቤት ለመመለስ ክልላዊ አስተዳደሩን ለማፍረስ እና ከጎረቤት ሀገራት ጋር ያለውን ህገወጥ ግንኙነት ለማጠናከር መግለጫ አውጥቷል ብለዋል። እነዚህ እርምጃዎች በፕሪቶሪያ የተፈጠረውን የሰላም ስምምነት ውድቅ የሚያደርጉና በአካባቢው ያለውን ደካማ ሰላም በቀጥታ ለአደጋ የሚያጋልጡ እንደሆኑ አመልክተዋል። እንዲህ ያለውን እንቅስቃሴ ሰላም ወዳድ በሆኑ ወገኖች ሁሉ ሊወገዝ ይገባል ያሉት ፕሮፌሰር ክንድያ ይህ ወንጀለኛ ቡድን ተጠያቂ ሊደረግ ይገባል ብለዋል። እነዚህ ጦርነት ናፋቂዎች የእኛን ዕጣ ፋንታ እንዲወስኑ እስከፈቀድላቸው ድረስ ሰላም አይኖርም ሲሉም አስጠንቅቀዋል። መረጃው የቲክቫ ኢትዮጵያ ነው። አሜሪካ የኢራንን መርከብ በቁጥጥር ስር መዋሏን ፕሬዚዳንት ትራምፕ አስታወቁም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአሜሪካ የተጣለውን የመርከቦች እገዳ ጥሳ ለማለፍ የሞከረች የኢራን ባንዲራ ያረፈባት መርከብ በቁጥጥር ስር መዋሏን ገልጸዋል። ፕሬዚዳንቱ አሜሪካ ቶስኳ የተባለችውን የኢራን መርከብ በኦማን ባህረ ሰላጤ ላይ አስቁማ በቁጥጥር ስር መዋሏን አመልክተዋል። የአሜሪካ ባህር ኃይል መርከቧ ጉዞዋን እንድታቆም ተደጋጋሚ ማስጠንቀቂያ ሰጥቶ ነበር። የኢራን መርከብ ሰራተኞች የሰጣቸውን ማስጠንቀቂያ ባለመቀበላቸው የአሜሪካ ጦር የመርከቧን የሞተር ክፍል በመምታትና ከጥቅም ውጭ በማድረግ በነበረችበት እንድትቆም አድርጓታል። አሁን ላይ የአሜሪካ ወታደሮች መርከቧን ተቆጣጥረው በመርከቧ ውስጥ ምን አይነት ጭነት እንዳለ ፍተሻ እየተደረገ መሆኑን ተገልጿል። እንደ ፕሬዚደንት ትራምፕ ገለጻ ቶሽኳ የተባለችው መርከብ ቀደም ሲል በነበራት ህገወጥ እንቅስቃሴ ምክንያት በአሜሪካ ግምጃ ቤት ማዕቀብ ተጥሎባት የነበረች ናት። በኢራንና በእስራኤል መካከል ያለው ውጥረት እየተባባሰ በመጣበት ወቅት የኢራን አብዮታዊ ዘብ ከፍተኛ አማካሪ ሙሐመድ ራዚቅ ናቃዲ አስገራሚ ማስጠንቀቂያ ሰጥተዋል ሲል ሞሳድ አመለከተ። ይህን ታምናላችሁ ሲል ሞሳድ አዛዡን ጠቅሶ እንዳለው ቀውሱ አሁን ባለው ሁኔታ ከቀጠለ ግጭቱ ወደ ሶስተኛ የዓለም ጦርነት ሊያመራ ይችላል ብሏል። ኢራን ጦርነቱን የሚቀጥል ከሆነ እስካሁን ዓለማይቷቸው የማያውቁ አዳዲስ የጦር መሳሪያዎችን ለመጠቀም ዝግጁ መሆኗን ገልጻለች። እስራኤል የኢራንን ሚሳኤል ማስወንጨፊያዎች አውድም ያለው ማለቷን ያስተባበሉት አዛዡ የሚሳኤል ማስወንጨፊያዎችን ማንኛውም የብረታ ብረት ወርክሾፕ ውስጥ ማምረት እንችላለን ሲሉ ተናግረዋል። የሀገሪቱ የሚሳኤልና የድሮን የማስወንጨፊያ አቅም ምንም አይነት ጉዳት እንዳልደረሰበትና ዛሬውኑ የተመረቱ መሳሪያዎችን ወደ ኢላማዎች መላክ እንደሚችሉ አረጋግጠዋል። የእስራኤል ጦር በሊባኖስ የኢየሱስ ክርስቶስን ሐውልት የሰበረውን ወታደር ድርጊት አረጋገጠ። የእስራኤል መከላከያ ሰራዊት በደቡባዊ ሊባኖስ የሚገኝ የኢየሱስ ክርስቶስን ሐውልት ሲሰብር የሚያሳይ የፎቶ መረጃ ትክክለኛ መሆኑን አረጋገጠ። ድርጊቱ የተፈጸመው በደብል በተባለች የክርስቲያን መንደር ውስጥ ሲሆን ታዛዥነት ባላቸው ወታደሮች ላይ እርምጃ እንደሚወስድ ሰራዊቱ አስታውቋል። በማህበራዊ ሚዲያ ላይ በስፋት እየተሰራጨ የመጣ ይህ ምስል አንድ የእስራኤል ወታደር በቅርቡ በሊባኖስ ውስጥ በሚካሄደው ወታደራዊ ዘመቻ ወቅት በመዶሻ የክርስቶስን ስቅል ሲያፈርስ ያሳያል። የኢየሱስ ክርስቶስን ሐውልት የማፈራረሱ ድርጊት የተፈጸመው በሊባኖስ ደቡባዊ ክፍል በምትገኘውና የክርስትና እምነት ተከታዮች በብዛት በሚኖርባት ደብል ከተማ ውስጥ መሆኑ ተገልጿል። የእስራኤል መከላከያ ሰራዊት ባወጣቸው መግለጫ ድርጊቱን የፈጸመውን አካል መለየቱንና በሰሜን ዕዝ በኩል ተገቢውን እርምጃ እንደሚወስድ አስታውቋል። ድርጊቱ በከተማ ነዋሪዎችና በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ቁጣን እየቀሰቀሰ ይገኛል። በተለይም በሲቪል አካባቢዎች በሚደረጉ ወታደራዊ እንቅስቃሴዎች ወቅት መሰል የሃይማኖት ምልክቶች ላይ የሚፈጸሙ ጥቃቶች የጦርነቱን ስነ ምግባር የሚጥስ መሆናቸውን የዘርፉ ተከታታዮች እየገለጹ ነው።
ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እስካሁኑ ናቸው። ነገ በተመሳሳይ ሰዓት በአዲስ መረጃ እስክንገናኝ አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልኝ።